በሰው ልጆች ቁስል ሁሉ ላይ በበሽታዎች ሁሉ ላይ የተሾመው ሊቀ መላእክት ቅዱስ ሩፋኤል ነው። ቅዱስ ሩፋኤል የሰው ልጆችን ከቁስል ይፈውሳል፣ ከበሽታ ያድናል። እግዚአብሔር ይህን ስልጣን ይህንን ጸጋ ሰጥቶታል። አምላካችን እግዚአብሔር በባህሪው አዳኝ ነው። ከደዌ ሥጋም ከደዌ ነፍስም እግዚአብሔር ያድናል፣ እግዚአብሔር ይፈውሳል፣ እግዚአብሔር ጤናን መልሶ ይሰጣል። እኔ ጤናህን እመልስልሃለሁ ቁስልህንም እፈውስልሃለሁ እንዳለ አምላካችን እግዚአብሔር በነቢዩ በቅዱስ ኤርምያስ ላይ አድሮ በትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ አዎ አምላካችን እግዚአብሔር ጤናን መልሶ ይሰጣል። እግዚአብሔር ከማንኛውም አይነት ደዌ ያድናል፣ ከማንኛውም አይነት ቁስል ይፈውሳል። አዳኝነቱ፣ መድኃኒትነቱ፣ ፈዋሽነቱ የባህሪ ገንዘቡ ነው። ሊቀ መላእክት ቅዱስ ሩፋኤል ደግሞ ይሄንን መፈወስ ማዳንን ደግሞ ከእግዚአብሔር በጸጋ ተሰጥቶታል። ቅዱስ ሩፋኤል በጸጋ ይፈውሰናል፣ ያድነናል። እግዚአብሔርን ጸጋ እግዚአብሔርን ስልጣን ስለሰጠው በሌላ ስፍራ ላይም እንዲህ ተብሎ ተጽፏል። በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው ይላል መጽሐፈ ሄኖክ ምዕራፍ 6 ቁጥር 3 ላይ ደግሞ ይሄ ተመዝግቧል። ዛሬ ቀኑ ስንት ነው? 13 በየወሩ በ13ኛው ቀን ከምናስባቸው ቅዱሳን መካከል አንዱ ማን ነው? ቅዱስ ሩፋኤል ነው። እውነት ነው። ይሄው መታሰቢያ ቀኑ ነው። ርዕስ አድርገን የተነሳነበት የመጽሐፍ ቅዱስ ክፍል ራሱ ምን ይላል? በበሽታዎች ሁሉ ላይ በሰው ልጆችም ቁስል ላይ የተሾመው ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው ይላል። ስሙ እዚህ ስፍራ ላይ ነው ያለው። መጽሐፈ ሄኖክ ምዕራፍ 10 ቁጥር 13 ቤታችሁ ስትገቡ መጽሐፍ ቅዱስን ተመልከቱ። ሁለተኛ እንደገና በየዓመቱ ጳጉሜ 3 ቀን ማንን እናስባለን? ቅዱስ ሩፋኤልን ነው። ግልጽ ነው፣ እንዲያዝላችሁ ነው። እዚህ መጽሐፈ ሄኖክ ምዕራፍ 6 ቁጥር 3 ላይ ደግሞ በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው ብሎ ያነሳዋል። ስለዚህ ቅዱስ ሩፋኤል በሰው ልጆች ቁስሉ ላይ ስለተሾመ ዛሬም በደዌ ዳኛ ባልጋ ቁራኛ ተይዘው የሚሰቃዩትን የሚታመሙትን ወገኖቻችንን ሁሉ ከእግዚአብሔር በተሰጠው ስልጣንና ጸጋ ይፈውስልን፣ ይፈውሳቸዋል። ደግሞ ማመን ነው። በሰውነታችን ላይ የሚመጣብንን ማንኛውም አይነት ደዌ በሽታ ቅዱስ ሩፋኤል ያድነናል፣ ይፈውሰናል። የመጀመሪያው አንዱ ስልጣን ወይም ጸጋው እሱ ስለሆነ፣ ሁለተኛው አይ ነው። እነሆ ፈዋሴ ድውያን ያልነው ይሄንን ነው። ሶስተኛውን እንመልከት። ሶስተኛ ቅዱስ ሩፋኤል ሰዳዴ አጋንንት ነው። አጋንንትን ያሳድዳል፣ አጋንንትን ያርቃል። ይኸውም አዛዜል የሚባለውን ጋኔንን፣ ሰይፍ መስራትን፣ ሾተል መስራትን ያስተማረውን የምንዝር ጌጥን ያስተማረውን እነሆ አስሮ ወደ ጥልቁ ጨለማ እንዲያግዘው እግዚአብሔር አዞታል። በዚህ በመጽሐፈ ሄኖክ ምዕራፍ 3 ከቁጥር 5 ጀምሮ መመልከት ትችላላችሁ። ቅዱስ ሩፋኤል አዛዜልን ጋኔኑን አስሮ ወደ ጥልቁ ጨለማ አግዞታል ይላል። በዚህ በመጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ ይሄም ተመስግቦ ታገኙታላችሁ። አንብቡት። ይሄም ብቻ በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን የገደለባትን አስማንዴዎስ የሚባለውን ርኩስ መንፈስ ከሳራ ላይ ያራቀላት
አስሮ ወደ ጥልቁ የጣለውና ያጋዘው ሊቀ መላእክት ቅዱስ ሩፋኤል ነው። ክብር ይግባው ሊቀ መላእክት ቅዱስ ሩፋኤል። ይህም መልአክ ይላል ጋኔኑን አስሮ ወደ ጥልቁ ጨለማ አጋዘው ይላል መጽሐፈ ጦቢት ምዕራፍ 8 ቁጥር 3 ላይ። ስለዚህ ቅዱስ ሩፋኤል ሰዳዴ አጋንንት ነው። አጋንንትን የሚያሳድድ የሚያርቅ ነው። ዛሬም በአጋንንት የሚሰቃዩትን ወገኖቻችንን ቅዱስ ሩፋኤል ከእግዚአብሔር በተሰጠው ስልጣንና ጸጋ ከአጋንንት ቁራኝነት ነፃ ያውጣልን። ስንቱን ተመለከትን? 3 ተመለከትን። እዚህ ናቸው ማለት ነው። መልካም ነው። አንዳንድ ድምጾች ስለሚሰሙ ነው። ልጆች ከዚህም ከዛም ይጮሃሉ፣ ይንጫጫሉ፣ ይጫወታሉ እና ልጆቻችሁን የያዙ ሕሊና ይሰርቃል። በተቻለ አቅም አጠገባቸው አስቀምጧቸው። ወደ ቀደመው ነገር እንመለስ። ወደ አራተኛው እንለፍ። አራተኛ ሊቀ መላእክት ቅዱስ ሩፋኤል የተሰጠው ጸጋ ወይም ስልጣን ምንድነው ብንል መራሄ ፍኖት ነው። መንገድን የሚመራ ነው። መንገድን ይመራል። መንገድን ያሳያል። በመንገድ ይጠብቃል። በመንገድ ሁሉ ይረዳል፣ ያግዛል። በመንገድህ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግሮችህም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ተብሎ ተጽፏል በመዝሙር 90 ቁጥር 11 ላይ። እኛን የሰው ልጆችን በመንገዳችን ከሚመሩን ከሚጠብቁን ቅዱሳን መላእክት መካከል አንዱ ሊቀ መላእክት ቅዱስ ሩፋኤል ነው። ለዚሁም አንድ ታሪክ መመልከት ይቻላል። ሊቀ መላእክት ቅዱስ ሩፋኤል የጦቢትን ልጅ ጦበያን በመንገዱ መርቶታል። የነነዌ ክፍል ከሆነች ከሜዶን አንስቶ ወደ ሐርጌስ መርቶ ንብረቱን፣ ሀብቱን፣ ገንዘቡን ሁሉ በአደራ አባቱ አስቀምጦ የነበረውን ያንን ይዘው ተመልሰዋል። ምን ብሎት ነበረ መልአኩ ቅዱስ ሩፋኤል በሰው መልክ ተገልጦ ለጦቢያ? ይህ መልአክ ይላል እነሆ እኔ ካንተ ጋር እሄዳለሁ መንገዱንም አውቀዋለሁ አለው ይላል መጽሐፈ ጦቢት ምዕራፍ 5 ቁጥር 6 ላይ። ቅዱስ ሩፋኤል ነው ለጦቢያ ይህንን ያለው በሰው መልክ ተገልጦ እኔ ካንተ ጋር እሄዳለሁ መንገዱንም ደግሞ አውቀዋለሁ በሰላም አድርሼ እመልስሃለሁ አለው። አብረው ተጓዙ። በመንገድ ሁሉ ቅዱስ ሩፋኤል ጦቢያን መራው። በሰላም ከቤቱ አግብቶ አውጥቶ በሰላም መልሶ ቤቱ አስገባው። ለዚህ ነው መራሄ ፍኖት የሚባለው። መንገድ የሚመራ፣ መንገድ የሚያሳይ፣ በመንገድ የሚጠብቅ የሚንከባከብ ነው። እግዚአብሔር የሰው ልጆች እንዲጠብቁ እንዲረዱ መላእክቱን ያዛል፣ ይልካል። እነሆ በመንገድ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ መልአኬን በፊት እልካለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ
ተናግሮ ነበረ። እዚህ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድህ ይጠብቅ ዘንድ ነው የሚል ወደ አዘጋጀውትም ስፍራ ያገባ ዘንድ ለጊዜው አምላካችን እግዚአብሔር ለእስራኤል ዘሥጋ ይህንን ሲናገር የላከላቸው ሊቀ መላእክት ቅዱስ ሚካኤልን ነው። በመንገዳቸው ሁሉ እንዲጠብቃቸው እግዚአብሔር ወደ አዘጋጀላቸው ምድር ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ያገባቸው ያደርሳቸው ዘንድ ማለት ነው። እልካለሁ አለ፣ ላከላቸው። ስሜ በእርሱ ስለሆነ አለ። በቅዱሳን መላእክት ስም ላይ ያለው ኤል የሚለው ስም የእግዚአብሔር ስም ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል፣ ሳቁኤል፣ ኡራኤል፣ ኪሩቤል፣ ሱራፌል ስንል ኤል የሚለው ስም የእግዚአብሔር ስም ነው። ስለዚህ ቅዱስ ሩፋኤልም ጦቢያን በመንገድ ሁሉ እንዲመራው እግዚአብሔር ለጦቢያ ሰጠው፣ ላከለት። ጦቢያን በመንገድ ሁሉ መራው፣ ጠበቀው፣ ከክፉ ሁሉ ሰወረው። ዛሬም ሊቀ መላእክት ቅዱስ ሩፋኤል በመንገዳችን ሁሉ ይጠብቀን፣ ይምራን። እስቲ በሉ አንድ በሉ። ቅዱስ ጠባቂ ከሰማይ ሲወርድ አየው። ትንቢተ ዳንኤል ምዕራፍ 4 ቁጥር 13 ላይ ተመዝግቧል። ቅዱስ ጠባቂ ያለው ከቅዱሳን መላእክት መካከል አንዱን መልአክ ነው። አምላካችን እግዚአብሔር እያንዳንዳችንን ፈጥሮ ያለ ጠባቂ አልተወንም፣ አይተወንም። ቅዱሳን መላእክት ቀንም ሌሊትም ይጠብቁናል። ያለ ቅዱሳን መላእክት ጥበቃ እኛ በጠላት በዲያብሎስና በሰራዊቱ ድል ተነስተን እንዲሁ ከንቱ ሆነን በቀረን ነበር። ግን ፈጥሮ ያለ ጠባቂ ያልተወን አምላካችን እግዚአብሔር ክብር ምስጋና ይግባው። ከነዚህ ደግሞ አንዱ ቅዱስ ሩፋኤል ነው። ስንወጣ ስንገባ ሊቀ መላእክት ቅዱስ ሩፋኤልን እንዲህ እንበለው፣ ጦቢያን በመንገዱ የመራኸው የጠበቅከው ከመከራ ሁሉ ያዳንከው እኛንም ምራን፣ ጠብቀን፣ አድነን እንበለው። ያድነናል በጸጋ ከእግዚአብሔር በተሰጠው ስልጣን። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ስለተጻፈ መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ እግዚአብሔርን በሚያመልኩ እግዚአብሔርን በሚወዱ ሰዎች ዙሪያ ይሰፍራል ያድናቸውማል ነው የሚለው። የእግዚአብሔር አዳኝነት የእግዚአብሔር ጠባቂነት የባህሪ ገንዘቡ ነው። ቅዱሳን መላእክት ደግሞ ከእግዚአብሔር በተሰጣቸው ጸጋ በጸጋ ይጠብቁናል፣ በጸጋ ያድኑናል። ለዚህ ነው የእግዚአብሔር መልአክ በሚፈሩስ ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው። እኛ ቅዱሳን መላእክት ይጠብቁናል ስንል በጸጋ ነው፣ ያድኑናል ስንል በጸጋ ነው። በባህሪማ የሚጠብቀን እግዚአብሔር ብቻ ነው። የባህሪ አዳኝ እግዚአብሔር ብቻ ነው። ስለዚህ ቅዱስ ሩፋኤል መራሄ ፍኖት ነው። በመንገዳችን ሁሉ የሚጠብቀን የሚመራን ነው። ዛሬ መንገዳችን ብዙ እንቅፋት አለበት፣ ብዙ ውጣ ውረድ አለበት፣ ብዙ ፈተና አለበት። ስለዚህ ቅዱስ ሩፋኤል እንዲመራን፣ እንዲጠብቀን፣ እንዲያድነን እንማጸነው፣ ይጠብቀናል። ወደ አምስተኛው እንለፍ። አምስተኛ ቅዱስ ሩፋኤል ጸሎትን ከሚያሳርጉት ቅዱሳን መላእክት መካከል አንዱ ነው። መዝገበ ጸሎት ይባላል። መዝገበ ጸሎት አቃቢ ሆት ይባላል።
የምህረትን ደጅ የሚጠብቅ ጸሎትን የሚያሳርግ መልአክ ነው። እስቲ በሉ ከኔ ጋር የዕጣኑም ጢስ በሉ ከቅዱሳን ጸሎት ጋራ ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። ራዕየ ዮሐንስ ምዕራፍ 8 ቁጥር 4። የዕጣኑ ጢስ መስዋዕቱ ከቅዱሳን ጸሎት ጋራ ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። እንግዲህ የዕጣኑን መስዋዕት የቅዱሳንን ጸሎት ከሚያሳርጉ ወደ እግዚአብሔር ፊት ከሚያቀርቡ ቅዱሳን መላእክት መካከል አንዱ መዝገበ ጸሎት አቃቤ ሆሄት የሚባል ሊቀ መላእክት ቅዱስ ሩፋኤል ነው። ይሄንን ራሱ ደግሞ መስክሯል ቅዱስ ሩፋኤል። በዚህ በመጽሐፈ ጦቢት ምዕራፍ 12 ቁጥር 14 ጀምሮ የተመዘገበውን ተመልከቱ። እነሆ የቅዱሳንን ጸሎት ከሚያሳርጉ ከከበሩ ከሰባቱ ቅዱሳን መላእክት መካከል አንዱ አለቃ እኔ ቅዱስ ሩፋኤል ነኝ ብሎ መስክሯል። ክብር ይግባው ሊቀ መላእክት ቅዱስ ሩፋኤል። አዎ የቅዱሳንን ጸሎት ከሚያሳርጉት አለ ከከበሩ ከሰባቱ ሊቃነ መላእክት መካከል አለ አንዱ እኔ ቅዱስ ሩፋኤል ነኝ። አንዱ አለቃ እኔ ቅዱስ ሩፋኤል ነኝ። ስለዚህ ጸሎታችንን የሚያሳርግ ነው። መስዋዕታችንን የሚያሳርግ ነው። አገልግሎታችን የሚያሳርግ ነው። የቅዱሳን መላእክት አንዱ ተልእኮ ይሄ ነው። የእግዚአብሔርን ምሕረት፣ ይቅርታ፣ ቸርነት ከእግዚአብሔር ወደ ሰው ልጆች ያመጣሉ። ከሰማይ ወደ ምድር ያመጣሉ። ደግሞ የሰው ልጆችን ጸሎት፣ አገልግሎት፣ መስዋዕት ወደ እግዚአብሔር ያሳርጋሉ፣ ያቀርባሉ። አንዱ ጸሎትን የሚያሳርግ ቅዱስ ሩፋኤል ነው። ስድስተኛ ቅዱስ ሩፋኤል መልአከ ከብካብ ይባላል። የሰርግ መልአክ ይባላል። የጋብቻ መልአክ፣ ጋብቻን የሚባርክ መልአክ ነው። ቅዱስ ዮሐንስ አፈወርቅ በድርሳኑ ሊቀ መላእክት ቅዱስ ሩፋኤል መልአከ ከብካብ እንደሆነ መዝግቧል። ጋብቻን የሚባርክ መልአክ ነው። የሰርግ መልአክ ይባላል። ለዚህም አንድ ታሪክ አለ። በዚህ በመጽሐፈ ጦቢት ምዕራፍ 6 ከቁጥር 9 ጀምሮ የተመዘገበውን ተመልከቱ። ሊቀ መላእክት ቅዱስ ሩፋኤልና እንዲሁ ጦቢያ ከተላኩበት ስፍራ ሲመለሱ እንዲህ አለው መልአኩ ቅዱስ ሩፋኤል ለጦቢያ፣ እነሆ አሁን ወደ ራጉኤል ቤት እንገባለን አለው። እዚህ ላይ ራጉኤል የሰው ስም ነው። የመልአኩ የራጉኤል ስም እንዳይመስላችሁ። ወደ ራጉኤል ቤት እንሄዳለን አለው። መጽሐፈ ጦቢት ምዕራፍ 6 ከቁጥር 9 ጀምሮ ታሪኩን ተመልከቱ። በዚያም እናድራለን። ነውም አንድ ክብሯን የጠበቀች ብላቴና አለችው፣ አንዲት ልጅ አለችው። እሷን ላንተ ይሰጥህ ዘንድ እጠይቀዋለሁ፣ ሚስት ትሆን ዘንድ ይለዋል። እንደ ሽማግሌ ሆኖ ማለት ነው ሊቀ መላእክት ቅዱስ ሩፋኤል። ከዚያ ወደ ራጉኤል ቤት ይገባሉ፣ በዚያም ያድራሉ። ቅዱስ ሩፋኤል ሽማግሌ ሆኖ ለጦቢያ ሳራን ይጠይቃል። አባቷ ራጉኤልም ልጁ ሳራን ለጦቢያ ይፈቅዳል። በሚገርም ሁኔታ
እንደ ሽማግሌ ሆኖ ቅዱስ ሩፋኤል እነሆ ጦቢያንና ሳርያን አጋብቷቸዋል። ጥንትም ቢሆን አዳምንና ሔዋንን ያጋቡ ቅዱሳን መላእክት ናቸው። አንዳንድ ሰዎች ይሄ ሲነገር ይከብዳቸዋል። እንዴት ቅዱስ ሩፋኤል ሽማግሌ ሆኖ ጦቢያን ከሳራ ጋር አጋባ የሚሉ ሰዎች አሉ። እንዴ ጥንትስ ቢሆን አምላካችን እግዚአብሔር ለአዳም ሰው ብቻ ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት ብሎ ከጎኑ ሔዋንን አውጥቶ በሰጠው ጊዜ አዳምና ሔዋንን ያጋቡ ቅዱሳን መላእክት ናቸው። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ መመልከት ትችላላችሁ። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት አለ አምላካችን እግዚአብሔር። ከዚያም ከአዳም ጎን አንዲት አጥንት አውጥቶ ስፍራውን በስጋ ዘጋው። አዳምም እቺ አጥንት ከአጥንቴ ናት፣ እቺ ስጋ ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባላለች። ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። ሴት ማለት ከወንድ የተገኘች ማለት ነው። ሴት ማለት አካሌ ነሽ ማለት ነው። ያን ጊዜም አዳምና ሔዋንን ያጋቡ፣ ሔዋንን ወደ አዳም ያቀረቡ፣ አዳምን ወደ ሔዋን ያቀረቡ ቅዱሳን መላእክት ናቸው። ስለዚህ ቅዱስ ሩፋኤል መልአከ ከብካብ ይባላል። የሰርግ መልአክ፣ የጋብቻ መልአክ ይባላል። ዛሬም ጋብቻ መመስረት እየፈለጋችሁ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር በተሰጠው ስልጣንና ጸጋ ሁላችንን ከደዌ ሥጋ ከደዌ ነፍስ ይፈውሰን። የሚፈታተኑንን ርኩሳን መናፍስት አጋንንትን ከሁላችንም ያርቅልን። በመውጣት በመግባታችን በመንገዳችን ሁሉ ሊቀ መላእክት ቅዱስ ሩፋኤል መርሃዬ ፍኖት ነውና ይምራን፣ ይጠብቀን፣ ይርዳን፣ ከመከራ ሥጋ ከመከራ ነፍስ ያድነን። ቅዱስ ሩፋኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 13 የሊቀ መላእክት የቅዱስ ሩፋኤል በረከቱ ረድኤቱ ጸጋው ለዘላለም በሁላችን ላይ አድሮ ይኖር። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።